ኢየሱስ ከበለም ዋኒ አንቂት ተከሽና አቋ ነው የበቋሽና አቋ ነው የበቋ ዋ ትልላ ቋስ ቆከን ኤስ በከለ አንለም ይሆን ነው ዋኔ አሜን አሜን ለምክ እግዚአብሔር የምንመካው ለምንድን ነው? እግዚአብሔር መሐሪ አምላክ ስለሆነ ማለው ከዱ ከመላ ያቆ ቀበሌ ለቀመረ ሀብታሙ እና ባክኝ ማትካታ መንጭቹ ወጃ አዲሶም ኪሎ ነው በኢየሱስ ያው ጮክ ወጋ ተግባር ፈጽሜ አመሰኝ እግዚአብሔር ግን ለጊዜ ምንድነው መሐሪ ነው። እስከ እግዚአብሔር መሐሪ ነው። እግዚአብሔር መሐሪ ነው። ሶስተኛና የመጨረሻ እግዚአብሔር የምንመካው ለምንድን ነው? ከእግዚአብሔር በቀር ሌላ ማምለጫ ስለሌለ ዋዲ ሙሌክ ዋዲ ጋ ሙሌ ሞይትኖ ከትንጎግ በእግዚአብሔር የምንመካው መንገዳችን ስለሆነ ይሄን ካለ በኋላ እግዚአብሔር ምንድን ነው አለው? በምህረት አለ። ምህረት በየት በኩል ነው የመጣው? አሁን አዲስ ኪዳን ላይ እየወሰድኳችሁ እያጠቃለሁ ምህረት በምን በኩል ነው የመጣው? እግዚአብሔር አፍተን ስለነበረ ቢናኖ ቢክን ከኢየሱስ ኮልኝ ዶሉ እንዲቹራት ሲተከም ለኛ ብረት መጣው ከሌላ ስፍራ አይደለም። እግዚአብሔር ራሱ ነው ያሰበው። እግዚአብሔር ራሱ ነው ያፈቀረው። ኢየሱስን ላከ። እስኪ ኢየሱስ ወልድ ኢየሱስ ድምጽ ከፋታካ ኢየሱስ ወልድ ጥሩ ይሄን ሲመጣ ትፈራላችሁ። ከፋሩና ኢየሱስ ወልድ የመምለጫችን መንገድ ኢየሱስ፣ የዘላለም ብርሃን ኢየሱስ፣ ከሞት መምለጫ ኢየሱስ፣ የኃጢአት ማስረሻ ኢየሱስ። ቀኝ እጆቻችሁን ከፍ አድርጉና ኢየሱስ ወልድ ብርሃን የበራልን በዚህ በኢየሱስ ብሉይ ኪዳን ወደዚህ ያሳያ የሚመጣ ነው እያሉ ተረኩለት። አዲስ ኪዳን ላይ ደግሞ ይኸው ተፈጽሞልናል፣ ይኸው አልቆልናል፣ ይኸው ስራችንን ሰርቶልናል ብለን ያመንነው ምሕረት በተሰጠን በልጁ በኢየሱስ መመኪያችን ምሕረት ያደረገልን የእግዚአብሔር ልጅ ብቻ ከትሾኮት ቤት ኢየሱስ አለ። ምሕረት በተደረገው አለ። ምሕረት በየት መጣ ስንል እግዚአብሔር ኢየሱስን ወደ ምድር ላከ። ጊዜው በደረሰው ጊዜ ላይ ኢየሱስ ላከልን የሚል ሀሳብ አለው ገለትያ ላይ። ይህንም ደግሞ ነቢዩ ኢሳይያስ በደንብ በሚገርም ሁኔታ ይገልጣል። 53ኛው ምዕራፍ ላይ ትንቢተ ኢሳይያስ ምዕራፍ 53 ሳነበው ሁሉ ጊዜ ነው ውስጥ የሚያለቅሰው። ምን እንደምል ታውቃላችሁ? ከቁጥር 1 ስትጀምሩ እንግዲህ የሰማነውን ቃል ማናምነው? የእግዚአብሔር እስኪን ለማ ተገልጧል። በፊቱ እንደ ቡቃያ ከደረቅ መሬትን እንደ ሳር አድጓል። መልክና ውበትን የለው፣ ባየነውም ጊዜ እንወደው ዘንድ ውበት የለው። ከሌርሌስ ነው ኢየሱስ ውበት ለሌ ኢየሱስ ማይናይ ደግሞ የሱን ውበት ላንተ ሰጠው። ይጠቅ ይወደነው ቆጫ ኪኑ ኪኔ ሙጮ ማጎ ኢየሱስ ተወሰኑ። እኛ ግን እንደተመታው በደዌ እንደ ቁስል ቆጠር። እርሱ ስለ በደላችን
ስለ መተላለፊያችን እሱ በሱ ቁስል እኛው ሁላችን ምን ሆነን ተፈወሰ። እስኪ ኢየሱስ ይፈየው ወኔ ምን አደባ ሁለት ዋርኮኔ ኢየሱስ እስኪ ሁንደም አንድ ብትቃ ከኢየሱስ ወሽ ኢየሱስ አይደ ኢየሱስ አቲኑ ሸታተይደ ሞኖ ማሪዮ ኢኑማ ኢልኮል ምሽሶ ማይና ደንደን መልክን ዋራኩ ኢትኒዮ ደሎ መልክን ዋራኩ ማይ መልክ ባቴ ሚቆሙ ለቤት አንኒ ቆጨው በሊ ጀመራ በጥባቱ እንዲች መልክ ባቴ ሸፈኔ ጠናው ቤት ኢየሱስ ክርስቶስ ለሆ ሞላን ዋፈቀና በዚህ እግዚአብሔር በነዌ ያለካው ዘንድ ማንም ኢየሱስ ምን እንዲሆን እንዲሞት ማነው የፈቀደው? እግዚአብሔር። ለምን አንድ ኢየሱስን ገሎ መልኬት እንደሚታ አሜን። በኢየሱስ ሞት የታደግኩ ልጅ አሜን። ሰይጣን ይስማ ምን አለባ ሰይጣን ወጀ ሶና ክብነ ሰይጣን ተጠንቀ ሃጋ ጠኖዮ ማይናኮ ክብነ ዋጢዶ አሜን። ከምቱ ኢየሱስ አሜን። ዮሐንስ ጲላጦስ ፊት ላይ ኢየሱስን ባቆሙ ጊዜ ጲላጦስ ኢየሱስን